ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን እንደምን ዋላችሁልን። የዕለተ አርብ የከሰዓት ስፖርታዊ መረጃዎችን ከአሁኑ ስፖርት እየዘንላችሁ መጥተናል። ዛሬ ጠዋት ላይ እንዲሁም ደግሞ ምሳ ሰዓት ላይ የተሰሙ በርካታ መረጃዎች አሉ። ከነዚህ መካከል በሰበር መረጃ የሰማነው ጆቫኒ ኩዌንዳ ከስፖርቲንግ ሊዝበን ወደ ቼልሲ ለመዘዋወር ፈቃደኝነቱን ማሳየቱ ነው። እንዲሁም ደግሞ ውሉ መጠናቀቁን ፋብሪዚዮ ሮማኖ ማረጋገጥ ችሏል። ይህ ተጫዋች እንግዲህ በቀድሞ የሩበን አሞሪም ስር የሰለጠነ ስፖርቲንግ ተጫዋች እንደነበር እናስታውሳለን። በአሁኑ ሰዓት ላይ ወደ ቼልሲ እንደሚያመራ ነው ፋብሪዚዮ ሮማኖ ጠዋት ላይ ማረጋገጥ እየቻለው። ይህ የፈጠነ እንግዲህ ዝውውር መሆኑን ነው ፋብሪዚዮ ሮማኖም ሊያረጋግጥ የቻለው። ማንቸስተር ዩናይትድ በክረምቱ አስፈርመዋለሁ ብሎ ያቀደው ይህ ታዳጊ ተጫዋች እንግዲህ በአሁኑ ሰዓት ላይ ወደ ቼልሲ ለማምራት እንደተስማማ ፋብሪዚዮ ሮማኖ ማረጋገጥ ችለዋል። እንዲሁም ደግሞ ማንቸስተር ዩናይትድ ቤት አሰልጣኝ ሩበን አሞሪም እንዲሁም ደግሞ ብሩኖ ፈርናንዴስ የሰጧቸው ሀሳቦች አሉ። አርሰናል ቤትም የሚነሱ በርካታ መረጃዎች እንዳሉ ነው እየተመለከተን የምንገኘው። ቼልሲ ቤት ከዚህ ተጫዋች በተጨማሪም የተለያዩ መረጃዎች ተነሷል። በተለይም አሰልጣኝ ኤንዞ ማሬስካ የተናገሯቸው ነገሮች ይኖራሉ። እነሱንም እንመለከታለን። ከዚህም በተጨማሪ የተለያዩ ክለቦችን ነው የምንዳስስላችሁ። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ነው የምንጋብዛችሁ። ላይክ በማድረግ ደግሞ እንድታበረታቱን እንጠይቃችኋለን። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን ነው የምንለው። እኛ ቀጥታ ወደ ፕሮግራሞቻችን እንለፍ። አሰልጣኝ ሚኬል አርቴታ በዚህ የውድድር ዓመት እንዴት አርሰናል ሪያል ማድሪድን መርታት እንደሚችል ሲጠየቅ የመጀመሪያው ነገር ለሁሉም ነገር ጨዋታዎች ላይ እያንዳንዱ ደቂቃ ዝግጁ ሆኖ መጠበቁ አስፈላጊ ነገር ነው። ምንም ነገር ቢሆን እንዲወስዱት ክፍት ማድረግ የለብንም፣ ምክንያቱም ይወስዱታል እንጂ አይመሩንም። እናም ከፒኤስቪ ጨዋታ ጋር የተቆጠሩብን 2 ጎሎች ምክንያት በደንብ አይተናል። እናም ያን ለኛ ትልቁ ትምህርት ነው ሲሉ ነው መናገር እየቻሉት። በስተመጨረሻም ጨዋታው የሚወሰነው ፔናልቲ ቦክስ ውስጥ ባሉ እንቅስቃሴዎች፣ በግል ጥበቦች ወይም ደግሞ ታለንቶች ግላዊ አቋቋም ወሳኝ ነው። እንዲሁም ደግሞ እጅግ በጣም ጠቃሚ ነገር በሜዳ ላይ በምንጫወትበት ሳሌ በስቴዲየም የሚፈጠረው ደጋፊዎች ድባብ ነው ሲሉ ነው አሰልጣኙ መናገር የቻሉት። በሩብ ፍጻሜው ከሪያል ማድሪድ ጋር በቻምፒየንስ ሊግ መድረሳቸውን ተከትለው ይህን ነገር አስተካክለን የምንቀጥል ከሆነ ሪያል ማድሪድን አሸንፈን ማለፍ እንችላለን ሲሉ ተናግሯል። ማርቲን ዙቢሜንዲ እንዲሁም ደግሞ ብሩኖ ጉማሬዝ በአንድ የዝውውር መስኮት ማምጣት እጅግ በጣም ከባድ ነው ሲል ቻርልስ ዋትስ ተናግሯል። ጉማሬዝ እንደገና ስሙ ከአርሰናል ጋር ተያይዟል። ብሩኖ ጉማሬዝ እየተዘገበ የሚገኝ እንደሆነ አይቻለሁ እና በዚህ ደረጃ ነው የሚገኘው የሚለውን ማረጋገጥ አልቻልኩም። የአንድሪያ ቤርታ መምጣት ከዚህ ቀደም ከአርሰናል ጋር የተገናኙ ብዙ ተጫዋቾችን ዳግም መመልከት እንደሚያስጀምራቸው እርግጠኛ ነኝ። አርሰናል ዙቢሜንዲን ለማስፈረም ጠንክቶ እየሰራ መሆኑን እናውቃለን። የቤርታ መምጣት ደግሞ ክለቡ በእርግጥም ስምምነቱን ለማጠናቀቅ እንደሚረዳው ተስፋ እናደርጋለን። የአጥቂ መስመሩን በሌሎች ተጫዋቾች ማጠናከርም እንደሚፈልግ እየታወቀ ሌላ ተመሳሳይ የመሃል ሜዳ ተጫዋች ይመጣል ማለት እጅግ በጣም ከባድ ነው። ጀርጊኒዮ እንዲሁም ደግሞ ፓርቴ ይለቃሉ ተብሎ እንደሚጠበቅ አውቃለሁ። ነገር ግን ዙቢሜንዲ እንዲሁም ደግሞ ብሩኖ ጉማሬዝን በተመሳሳይ የዝውውር መስኮት ማስፈረም የተጋነነ ነገር ይኖረዋል። ብሩኖ ጉማሬዝ ልዩ ተጫዋች ነው፣ ነገር ግን ለራይስ አለ እርግጥ እንደሚያስፈልገን እርግጠኛ አይደለውም። አርሰናል ሌላ የመሃል ሜዳ ተጫዋች ከፈለገ እንኳን የኦዴጋርድ ሸክም የሚያቃልል አጥቂ አማካይ መሆንም አለበት። እዚህ በቡድን ውስጥ በበቂ ሁኔታ አለ ብዬ የማስበው ቦታ አለ። ባለፈው ክረምት ሚዘን እንዲሁም ደግሞ ፋቢዮ ቬራን እንዲለቁ ተደርገው አልተተኩም። ይህ በእኔ አስተያየት ስህተት ነበር። ይህ ስህተት እንዲታረም እፈልጋለሁ ሲል ቻርልስ ዋትስ በአርሰናል ያለውን ችግር ተናግሯል። አንድሪያ ቤርታ ብሩኖ ጉማሬዝን እንዲሁም ደግሞ ማርቲን ዙቢሜንዲን ለማስፈረም ይፈልጋል። ብሩኖ ጉማሬዝ ኒውካስል ቻምፒየንስ ሊግ ለመሳተፍ ካልቻሉ 70 ሚሊዮን ፓውንድ የመልቀቅ እድል እንዳለው ቤን ጃኮብስ እየዘገበም ነው የሚገኘው። አርሰናል ለመጪው የዝውውር መስኮት 300 ሚሊዮን ፓውንድ የዝውውር በጀት እንደሚኖረውም ይጠበቃል ሲል ቤን ጃኮብስ አያይዞ ዘግቧል። ዛሬ አንዳንድ ነገር ቢኖሩንም የወደፊቱ ማንቸስተር ዩናይትድ ምን አይነት ሊሆን እንደሚችል ፍንጭ ሰጥቷል ሲል አሰልጣኙ ተናግሯል። ጋርናቾ በቀኝ ክንፍ በኩል በርካታ ድንቅ ነገሮችን ማድረግ እንደሚችልም አሳይቷል። ይህ ከግራው ይልቅ በዚህ እንዳሰልፈው አድርጎኛልን በማለት ነው የተናገሩት። በጨዋታው ላይ ቀድመን ግብ ያስተናግድ ነው እኛ ነበርን። ሆኖም ማድረግ የፈለግነውን ነገር ሜዳ ላይ ስላሳየን በድል ማጠናቀቅ ችለናል ብለዋል። ብሩኖ ፈርናንዴዝ በዚህ ክለብ ዋንጫዎችን እንዲያሳካ ልንረዳው ይገባል፣ ምክንያቱም ይሄ ለእርሱ ይገባዋልና ሲሉ ነው የተናገሩት። በፕሪሚየር ሊጉ በርካታ ጨዋታዎች ይቀሩናል። በእያንዳንዱ ጨዋታ ደቂቃዎችን ተጫዋቾችን እየተሻሉ እንዲሆኑ ለማድረግ እንሞክራለን። ከሊዮን ለየት ያለ ጨዋታ እንጠብቃለን። እነርሱ አካላዊ ጥንካሬ በሚጠይቅ ሊግ ነው የሚጫወቱት። ሆኖም እነርሱን ማሸነፍ በምንችልበት ጉዳዮች ላይ መስራት ይኖርብኛል። እኛ በሁለት 10 ቁጥሮች ነበር የተጫወት ነው። ሩጫዎችን ማድረግ የሚችሉ እንዲሁም ደግሞ የተቃራኒ ቡድን ተጫዋቾችን መሳብ የሚችል ተጫዋች ያስፈልገን ነበር።
ሆይሉንድም ይህንን አድርጎልናል። እርሱ በጨዋታው ላይ አሲስት ማድረግ ችሏል። ሆኖም አንዳንድ ጊዜ ያላሳካቸው ነገር ግን ግብ ማስቆጠር አለመቻል ነው ሲሉ ነው እየተናገሩት። ነገር ግን ግቦችን ማስቆጠሩ አይቀሬ ነው ሲሉ አሰልጣኝ ሩበን አሞሪም መናገራቸውን ነው እየተመለከት ነው። ሲቀጥሉም እንግዲህ ዶርጉ ለዳኛው እውነቱን በመናገሩ ኮርቼበታለሁም ሲሉ ተናግሯል። ማንቸስተር ዩናይትድ ሪያል ሶሲዳድን ባሸነፈበት ጨዋታ ፓትሪክ ዶርጉ ላይ ጥፋት ተሰርቷል በሚል ዳኛው ሶስተኛ ፍጹም ቅጣት ምት መስጠታቸውን ተመልክተን ነበር። ይሁን እንጂ የቀያዮቹ ሰይጣኖች የመስመር ተጫዋች ነው ፓትሪክ ዶርጉ ሶስተኛ ፍጹም ቅጣት ምት እንደማያሰጥ ለዳኛው ነግሯቸዋል። አሰልጣኝ ሩበን አሞሪም ስለ ሁኔታው ውስጥ ተጠይቀውም በፓትሪክ ዶርጉ ኮርቻለሁ፣ ትክክለኛ ነገር ነው እያደረገው ሲሉ ተናግረውም ቀጥለውም በሰዓቱ ጨዋታው 0-0 ቢሆን ተመሳሳይ ምላሽ ይኖረኛል ብዬ አልጠብቅም ሲሉ ነው እየተናገሩት። እሱ ዛሬ ላይ ጥሩ እንቅስቃሴ አድርጓል ሲሉም ተናግሯል። በድንቅ ድባብ ታጅበን ትልቅ ድል አስመዝግበናል። ሙሉ ቡድናችንን በከፍተኛ የተነሳሽነት ነበር ጨዋታውን ያከናወነው። ከብሩኖ ፈርናንዴዝ አይነት ተጫዋች ጋር መጫወት ብዙ ነገሮችን ያቀልላል። እሱ እጅግ በጣም በርካታ ችሎታዎች አሉት። ጨዋታዎችን እያሸነፍን መጓዝ መቻል አለብን። በተቻለን መጠን የውድድር አመቱን ያማረ ለማድረግ ጠንክረን እየሰራን እንገኛለን። ይህን ውድድር አመት ማሸነፍ ከፈለግን ዛሬ ያሳየነውን የአሸናፊነት ባይነት ስለ ንቦና ሁልጊዜም ይቀጥላል ሲል ነው ፓትሪክ ዶርጉ በትላንትናው ዕለት መናገር እየቻለው። በዚህ ክለብ ሁልጊዜም ማሸነፍ ይኖርብካል ያለው ደግሞ ካፒቴኑ ነው። ጨዋታዎችን ማሸነፍ አለብን። አሁን ረጅም መንገድ ይጠብቀናል። ነገር ግን ትልቅ የራስ መተማመን አለን። የራስ መተማመን በእግር ኳስ ነገር እጅግ በጣም ወሳኙ ነገር ነው። ይህን ነገር ልናዳብር ይገባናል። የራስ መተማመን በእግር ኳስ እስካለ ድረስ ማሸነፍ ትችላለህ ሲል ካፒቴን ብሩኖ ፈርናንዴዝ ተናግሯል። ብሩኖ ፈርናንዴዝ በራስመስ ሆይሉንድ ላይም ሲናገር አጥቂዎች ጎል እንዲያስቆጥሩ ነው የሚጠበቁት። እናም ያንን ካላደረጉ ትችት ይደርስባቸዋል። ራስመስ ጎል እንዲያስቆጥር እንፈልጋለን። ነገር ግን ለመጀመሪያ ጎል መቆጠር ፔናልቲ እንዲያስገኝ ምክንያት ሆኗል። እንዲሁም በጨዋታ ውስጥ የጎል እድል ለመፍጠር ብዙ እንቅስቃሴዎችን አድርጓል። ብዙ የሚያደርጋቸው ነገሮች ተመልካቾችን ሊረዱ አይችሉም። ነገር ግን እኛ እናየዋለን ሲል ነው ስለ ራስመስ ሆይሉንድ መናገር እየቻለው። ትላንትና ፔናልቲ ከማስገኘቱም በተጨማሪ የመጨረሻውን ጎል አሲስት ማድረጉን ነው ለዲያጎ ዳሎ መመልከት እየቻለው። አሰልጣኝ ኤንዞ ማሬስካ አላማችን ለማሳካት እንፋለማለን ሲሉ ተናግሯል። የሰማዮቹ ዋና አሰልጣኝ ኤንዞ ማሬስካ ቡድናቸው ለኮንፈረንስ ሊግ ሩብ ፍጻሜ መብቃቱ እንደሚገባው ነው የገለጹት። ፍጻሜውን መቀላቀላችን በጣም አስፈላጊ ነገር ነው። አሁን ላይ ሙሉ ትኩረታችን ቀጣዩ ዙር ላይ ሲሉ አሰልጣኝ ኤንዞ ማሬስካ የተናገሩ ሲሆን ደጋፊዎች ዋንጫ ቢመኘው የተለመደ ነው፣ ምክንያቱም ክለቡ ከዚህ በፊት ሁልጊዜም ዋንጫዎችን ያሸንፋል። አላማችንን ለማሳካት ሁሉ ነገር እንሰጣለን ሲሉ አሰልጣኙ የተናገሩ ሲሆን ቼልሲ በሩብ ፍጻሜው ከፖላንዱ ክለብ ሊጋ ዋርዛዋ ጋር የሚጫወቱም ይሆናል። ቼልሲ በዩናይትድ የሚፈለገውን ተጫዋች ሊያስፈርሙም ነው። የምዕራብ ለንደኑ ክለብ ቼልሲ የስፖርቲንግ ሊዝበኑን ወጣት የፊት መስመር ተጫዋች ጆቫኒ ኮይንዳን ለማስፈረም ከስምምነት ላይ መድረሳቸው ይፋ ተደርጓል። ማንቸስተር ዩናይትድ የ17 ዓመቱን ተስፈኛ ጆቫኒ ኮይንዳን ወደ ስብስባቸው ለመቀላቀል እየሰሩ መሆኑ ሲገለጽ ነበር። አሰልጣኝ ሩበን አሞሪም ቀጣይ ክረምት በአንቶኒ ምትክ የቀድሞ ተጫዋቹን ጆቫኒ ኮይንዳን ለማምጣት ፍላጎት ነበራቸው። ሰማያዊዎቹ አሁን ላይ ተጫዋቹን ለማስፈረም የሕክምና ምርመራውን ድብቅ ማከናወናቸውን የዝውውር ጉዳዮች የሚከታተለው ፋብሪዚዮ ሮማኖ ዘግቧል። ተጫዋቹ ቼልሲን በሚቀጥለው የዝውውር መስኮት በ2026 እንደሚቀላቀልም ነው ይፋ የተደረገው። ይህን ተጫዋች ማንቸስተር ዩናይትድ ቢፈልግም መዳረሻው ቼልሲ ስታንፎርድ ብሪጅ መሆኑ ነው የተረጋገጠው። ሙሐመድ ሳላ ስለ እሁዱ ካራቦ ካፕ ጨዋታ እንዲህ በማለት ተናግሯል። የተራ ግጥሚያ አይደለም። የፍጻሜ ጨዋታዎችን መጫወት እንዲሁም ደግሞ ዋንጫዎችን ማሸነፍ የማይታመን ክብር ነው። እንደዚህ አይነት ጨዋታዎች በስንት ልፋት ናቸው የሚገኙት። እናም እንደ ተራ ነገር ሊቆጠሩ አይገባም። እንደዚህ አይነት ትልቅ ጨዋታዎች ሁሌም በጉጉት ነው የምጠብቀው ሲል ሞ ሳላህ በትላንትናው ዕለት ተናግሯል። የኒኮ ፓስ ትልቁ ህልም እንዲሁም ደግሞ ፍላጎት አሁንም ወደ ሪያል ማድሪድ ተመልሶ መጫወት እንደሆነ ተገልጿል። በአሁኑ ሰዓት ላይ ለጣሊያኑ ክለብ ኮሞ እየተጫወተ የሚገኘው የ20 ዓመቱ ወጣት ተጫዋች ኒኮ ፓስ በድጋሚ ወደ ሪያል ማድሪድ ተመልሰው የመጫወት ትልቅ ህልም እንዳለው ፋብሪዚዮ ሮማኖ በዘገባው ላይ አመላክቷል። ተጫዋቹን በተመለከተ በርካታ የአውሮፓ ክለቦች የግላቸው ለማድረግ ጥረት መጀመራቸውን የተገለጸ ሲሆን ሌላኛው የጣሊያን ክለብ ኢንተር ሚላንም ዋነኛው የኒኮ ፓስ ፈላጊ መሆኑን ታውቋል። ሆኖም ሪያል ማድሪድ አሁንም ተጫዋቹን የግሉ ለማድረግ ከፈለገ 8 ሚሊዮን ብቻ መልሶ የመግዛት መብት ያለው ሲሆን በዚህም በቀጣዩ ኒኮ ፓስ የወደፊት ቆይታው ዙሪያ በሪያል ማድሪድ ውሳኔ ላይ የተመሰረተ መሆኑን ዘገባውም አያይዞ ዘግቧል። ፋብሪዚዮ ሮማኖ ነው እንግዲህ ይህንን መረጃ ይዞ መውጣት እየቻለው።
እንግሊዝ ስብስቧን ይፋ አድርጋለች። የእንግሊዝ ብሔራዊ ቡድን በቀጣይ ላለበት የዓለም ዋንጫ ጨዋታዎች ተጫዋቾች ጥሪ ተደርጎላቸዋል። አዲሱ የብሔራዊ ቡድን አሰልጣኝ ቶማስ ቱሄል ለመጀመሪያ ጊዜ ለተጫዋቾች ጥሪ ማቅረብ እየቻለ ሲሆን የመድፈኞቹ ተጫዋች ሉዊስ ስኬሊ ለእንግሊዝ ብሔራዊ ቡድን የመጀመሪያ ጥሪ ቀርቦለታል። በተጨማሪም የኒውካስል ዩናይትድ ተጫዋች ዳንበር ለመጀመሪያ ጊዜ ከሶስቱ አናብስት ጥሪ የቀረበለት ተጫዋች ነው። የእንግሊዝ ብሔራዊ ቡድን በቀጣይ ከአልባኒያና እንዲሁም ላቲቪያ ጋር የዓለም ዋንጫ ጨዋታን የሚያደርግም ይሆናል። የማንቸስተር ዩናይትድ ተጫዋች የነበረው በአሁኑ ሰዓት ላይ በውሰት ለአስቶን ቪላ የሚጫወተውም ማርከስ ራሽፎርድም መካተቱ ነው ይፋ እየተደረገው። የዛሬውን ፕሮግራሞቻችንን ከኢትዮጵያ መረጃዎቻችን ስንጀምር ዋሊያዎቹ ዝግጅታቸውን ጀምረዋል። የኢትዮጵያ ብሔራዊ ቡድን ወይም ዋሊያዎቹ በቀጣይ ላሉባቸው የዓለም ዋንጫ ማጣሪያ ዝግጅታቸው መጀመራቸው ነው የተገለጸው። ዋሊያዎቹ በትላንትናው ዕለት በአዲስ አበባ ስቴዲየም ከ10 ሰዓት እስከ 11 ሰዓት ተኩል ልምምዳቸውን መስራት ችሏል። በትላንትናው ዕለት የመጀመሪያ ልምምድ ወቅት ከአቡበከር ናስር በስተቀር ቀሪዎቹ መገኘታቸው ነው የተገለጸው። ብሔራዊ ቡድኑ አርብ ዕለት ማለትም መጋቢት 12 2017 ሞሮኮ ካዛብላንካ ስታንድ ላርቢ ላውዚ ስቴዲየም ከግብጽ እንዲሁም ከጅቡቲ አቻው ጋር የሚያደርገውን የዓለም ዋንጫ ማጣሪያ የሚያካሂድም ነው የሚሆነው። ከሀገር ውጪ መረጃዎቻችን ደግሞ የተለያዩ የክለብ መረጃዎችን ነው ይዘን መቅረብ እየቻልነው። አርሰናል ቤት አዲሱ ስፖርቲንግ ዳይሬክተር አንድሪያ ቤርታ የማርቲን ዙቤሜንዲን ዝውውር እንዲጨርስ መመሪያ ተሰጥቶታል። አርሰናል ይህንን ተጫዋች ሰሜን ለንደን ለማምጣት ዋና የሚባሉ ስራዎችን እየሰራም ይገኛል። ከምንጮች እንደተገኘው ከሆነ ሪያል ሶሲዳዶች ተጫዋቹን በማቆየት ዙሪያ 100% ተስፋ ቆርጠዋል ሲል ነው ሃንድ ኦፍ ኦዚል ለአርሰናል ቅርብ የሆነው መረጃ እየገለጸው። ሪዮ ፈርዲናንድ ማንቸስተር ዩናይትድ እንዲሁም ደግሞ አርሰናል የ26 ዓመቱን አጥቂ ማስፈረም እንዳይሞክሩ ማስጠንቀቅ ችሏል። ሪዮ ፈርዲናንድ ማንቸስተር ዩናይትድ እንዲሁም አርሰናል የስፖርቲንግ ሊዝበኑን አጥቂ ቪክተር ዮከረስን እንዲያስፈርሙ አሳስቧል። ጥያቄው በአካል ብቃት ጥሩ ስላልሆነ ለፕሪሚየር ሊግ የሚመጥን አይደለም ብሎ ያምናል። በዩቲዩብ ቻናሉ ላይ ሲናገርም የሪዮ ፈርዲናንድ ሚኬል አርቴታ እንዲሁም ደግሞ ሩበን አሞሪም የአጥቂ መስመሩን እንዲመራላቸው እንደ ዮከረስ ያለ ተጫዋች እንደማያስፈርሙ ነው መግለጽ እየቻለው። ማንቸስተር ዩናይትድ ታሪካዊ ተጫዋች አጥቂው በፖርቹጋል ሊግ የሚያገኛቸውን ብዙ እድሎች በፕሪሚየር ሊግ አያገኝም ብሎ ያምናል። እሱ የሚሆነውን አይመስለኝም። ሲጫን አላየሁትም። በቅርብ ጊዜ በተደጋጋሚ ተመልክቻለሁ። በፕሪሚየር ሊግ ውስጥ እነዚህ እድሎች እያገኛል ብዬ አልጠብቅም ሲል ነው የተናገረው። አጥቂው ላይ ብዙ ጥያቄዎች አለኝ። እኔ የምጠይቀው ጥያቄዎች በአካል ጉዳይ ነው። አካላዊ ብቃቱን ከተመለከት ነው ሁሉም ቡድኖች የሚፈልጉት ነገር ያሟላ አልመስለኝም። ቲሞ ዋርነር በቼልሲ ሲሰቃይ እንደነበር አስታውሱ። አርሰናል ዮከረስን ሊፈልግ ይችላል ብዬ አምናለሁ። ነገር ግን ለአርሰናል ይሆናል አልልም። ቲሞ ቨርነር ለመጀመሪያ ጊዜ ወደ ቼልሲ በመጣ ጊዜ ከብራይተን ሲጫወት እንዴት እንደነበር አስታውሳለሁ። በአካል ብቃት ረገድ እንዲህ ያለ ነገር አይቼ አላውቅም ብሎ ተናግሮ ነበር። በእንግሊዝ ፕሪሚየር ሊግም ይህ አካላዊ ውሳኔ እጅግ በጣም ያስፈልገዋል። ቪክተር ዮከረስ በዚህ የውድድር ዘመን በ24 ጨዋታዎች 27 ጎሎችን አስቆጥሯል። በዚህ ሳምንትም የአውሮፓ ሻምፒዮንስ ሊግ ጨዋታዎች ላይ 6 ጎሎችን ማስቆጠሩ ነው መመልከት እየቻለው። ነገር ግን በእንግሊዝ ፕሪሚየር ሊግ ይሆናል ብዬ አላምንም ሲል የቀድሞ የማንቸስተር ዩናይትድ ተጫዋች ሪዮ ፈርዲናንድ ሀሳቡን መስጠቱን እየተመለከት ነው። አሰልጣኝ ሩበን አሞሪም በቡድናቸው ውስጥ መሪዎች ስለመኖራቸው ሲጠየቁ ማቲያስ ደሊት የቡድኑ መሪ መሆን ይፈልጋል። እሱ እንደ ብሩኖ አይነት መሪ አይደለም፣ ነገር ግን የተለየ አይነት መሪ ነው። የሚመራበትን መንገድ እጅግ በጣም ግልጽነትን ያሳያል ሲል ነው የተናገረው። እኔ በጣም ግልጽ የሆንኩ ሰው ነኝ፣ ለራሴ ጭምር ግልጽ እንዲሁም ደግሞ ታማኝ ነኝ። ስለዚህ ለዓላማዬ ጽኑ ነኝ ሲል አሰልጣኝ ሩበን አሞሪም ተናግሯል። ማድረግ በምችልባቸው ነገሮች ላይ ትልቅ እምነት አለኝ። ሰዎች ከሚያወራድሩት ነገር በበለጠ ትኩረቴን የቡድኑ ውጤት አድርጌ ማሻሻል እንዳለብኝ በማሰብ ላይ እገኛለሁ። የቡድኑ ባለስልጣናት እኔ በዚህ ክለብ ለረጅም ጊዜ እንድቆይ እንደሚፈልጉ አውቃለሁ። እናም እኔም ብሆን ከዚህ ክለብ የተለየ ፍላጎት የለኝም ሲል ነው የተናገረው። ሆኖም በዚህ ትልቅ ክለብ ውስጥ ለመቆየት ከፈለግ የግድኑ ጨዋታዎችን እያሸነፍክ ማጓዝ ይኖርባት። እንዴት መጫወት እንደምፈልግ አውቃለሁ። እቅዴ ዝግጁ ላይ ነው ሲል ነው የተናገረው። ምንም ማድረግ እንዳለብኝ እንዲሁም ምን አይነት ተጫዋቾችን እንደሚያስፈልጉኝ ጠንቅቄ አውቃለሁ። ሆኖም ይህ ሁሉ ነገር በዝርዝር ለእናንተ መናገር አይጠበቅብኝም። እንደ አሰልጣኝ በሜዳ ላይ ሆነ ከሜዳ ውጪ እጅጉን እየተሻሻልኩኝ እገኛለሁ። በራስመስ ሆይሉንድ ዙሪያ ሰዎች መመልከት ያልቻላቸው ነገሮች የራስመስ ሆይሉንድ ሩጫዎች ለዚርክሲ ትልቅ ክፍተት እየሰጠዋል ሲሉ ነው የተናገሩት። ከሰር ጂም ራትክሊፍ ጋር ያለኝ ግንኙነት እጅግ በጣም ድንቅ ነው። ከጨዋታ በፊት ጭምር ከእርሳቸው ጋር በደንብ እናወራለን። ሜዳ ላይ የምናሳያቸው ብቃቶች ስትመለከቱ የእሱን ትችቶች እንደምታቀርቡ እረዳለሁ። ነገር ግን እኛ ከዚህ የተሻለ ነገር ለማድረግ እንደምችል አምናለሁ። አዲሱ ስቴዲየም እንደ መጫወቻ ቦታ ብቻ አይደለም። ይህ ድንቅ ስቴዲየም ብዙ ሰዎች ማስተናገድ የሚችል ተደርጎ እቅድ ተነድፏል። የሚሆንበት ምክንያት ይህ ክለብ ከምናስበው በላይ እጅግ በጣም ትልቅ ስለሆነ ነው ሲል
ተናግሯል። ሆኖም አሁን ላይ ትኩረት ማድረግ ያለብን ባለንበት ወቅት ላይ ነው፣ እንዲሁም እየተጫወትን ባለግንበት ኦልድ ትራፎርድ ስቴዲየም ላይ ነው ሲሉ ነው የተናገሩት። የስቴዲየሙን ግንባታ የሚሰራ በጣም በራሱ የተዘጋጀ ትልቅ ተቋም አለ። ይህን ስራ ለእርሱ እንተዋለን። እኛም ትኩረታችንን ወደ አሁናዊ ውጤታችን ነው መመለስ ያለብን። ቡድናችን ቢሸንፍም እያንዳንዱ ጨዋታ ከቦርዱ ድጋፍ እንዳለኝ ይሰማኛል። ለእነርሱ ይህ እንዲሰማኝ እፈልጋለሁ ሲል ነው አሰልጣኝ ሩበን አሞሪም በትላንትናው ዕለት እየተናገረው። ማንቸስተር ሲቲ፣ ማንቸስተር ዩናይትድ እንዲሁም ደግሞ ባርሴሎናና ሪያል ማድሪድ በክረምት ለባየር ሊቨርኩሰኑ ይለቃል ተብሎ የሚጠበቀውን ጄሬሚ ፍሪምፖንግን ይፈልጉታል። ይህንን መንጭ ይዞ እየዘገበው እንግዲህ ቲምቶክ ነው። ጄሬሚ ፍሪምፖንግ ለቀጣዩ እርምጃ ተዘጋጅቷል እና በክረምት ለመዘዋወር አቅዷል። ለሱ ተመራጭ ሊጎች ስፔን እንዲሁም ደግሞ እንግሊዝ ሲሆነው ማንቸስተር ሲቲ የተጫዋቹ ፈላጊ መሆኑ ነው እየተረጋገጠ የሚገኘው። ማንቸስተር ሲቲ አንድሪያ ካምቢያሶን ለማስፈረም የሚደረገውን ፉክክር በዚህ ክረምት እንደገና ይቀላቀላሉ ሲል ካልቺዮ መርካቶ ከጣሊያን ዘግቧል። ባየር ሊቨርኩሰን ፍሎሪያን ዊርትስ ባየር ሙኒክ እንዲሁም ደግሞ ማንቸስተር ሲቲ ፍላጎት ቢኖራቸውን በክለቡ ያለውን ኮንትራት እንደሚያራዝም እምነት አላቸው ሲል ነው ቢልድ በትላንትናው ዕለት እየዘገበው። ሌላኛው የማንቸስተር ሲቲ ኢላማ የሆነው ብሩኖ ጉማሬዝ ለቻምፒየንስ ሊጉ ካልበቁ ኒውካስል ከ60 እስከ 70 ሚሊዮን ፓውንድ ሊለቁትም እንደሚችል የቤን ጃኮብስ ዘገባ ያረጋግጣል። አርኔ ስሎት ስለ አሌክሳንደር አይዛክ እንዲህ በማለት ተናግሯል። አሌክሳንደር አይዛክ ለኒውካስል በጣም አስፈላጊ ተጫዋች ነው። እሱ ትልቅ ስጋት ተጫዋች የሆነ ተጫዋች ነው። እሱ ለምሳሌ የፒኤስጂ አጥቂዎች ማክሰኞ የነበራቸው አይነት ፍጥነት አለው። እነሱ እጅግ በጣም ጥሩ ሊሆን ይችላል። በእሁዱ ጨዋታም ልንመለከተው የምንችለው ተጫዋች ሊሆን ይችላል ሲሉ ነው የተናገሩት። አርኔ ስሎት በፍጻሜው ጨዋታ ላይም ሲናገሩ ወደ ፍጻሜ መግባታችን ጥሩ አጋጣሚ ነው። በተለይም በፓሪስ ሰን ጀርሜ ከተሸነፈን በኋላ ይህንን የፍጻሜ ጨዋታ ለመጫወት በጣም ጓጉተናል። ኤዲ ሃው ድንቅ አሰልጣኝ እንዲሁም ደግሞ ቡድን በሚመራበት ጊዜ እንደሆነ አደንቃለሁ። ይህ ጨዋታ ግን የሞት ሽረት እንደሚሆን እጠብቃለሁ ሲሉ ነው የተናገሩት። እንደ ቤን ጃኮብስ ዘገባ ከሆነ ኒውካስል ዲያጎ ጆታን ለማስፈረም ፍላጎት አላቸው። ዲያጎ ጆታ ሊቨርፑል ቤት የመቆየት ፍላጎት አናሳ ነው። ሙሉ በሙሉ የመውጣት ፍላጎት ባይኖረውም ነገር ግን ክለቡን ለመልቀቅ ቻምፒየንስ ሊግ ላይ ለሚሳተፍ ቡድን ነው መጫወት የሚፈልገው ሲል ትላንትና ቢልድ ዘግቧል። ሞሐመድ ሳላ ከሊቨርፑል ጋር አዲስ ኮንትራት የሚያፈራረሙ ነገር አሁንም እንቆቅልሽ እንደሆነ ቀጥሏል። ሳላ በድርድሩ ታጋሽ እንዲሁም ደግሞ ዝምተኛ ለመሆን ብዙ ጥረቶችን እያደረገ እንደሆነ ይሰማኛል። አሁን ግን በኮንትራቱ ሂደቱ ላይ መሻሻል ባለማግኘቱ እጅግ በጣም ብስጭት ውስጥ ገብቷል። ሞ ሳላ ምንም እንኳን ቅናሾች ላይ በጠረጴዛ ዙሪያ መወያየት ቢፈልግም እሱ ምንም ፍላጎት እያሳኩለት እንዳልሆነ ነው እየተገለጸው። ሳላ ለቀጣዮቹ ያልተወሰኑ ዓመታት ከሊቨርፑል ጋር የመቆየት ፍላጎቱን ከዚህ ቀደም ገልጾ የነበረ ቢሆንም ነገር ግን የቀየችው ማኔጅመንት እሱ እንዲቀጥል ተገቢውን ጥያቄ እስካሁን አላቀረቡለትም ሲል ዴሊ ሜል ስለ ሞ ሳላ ቆይታ መናገሩ ነው እየተመለከትን የምንገኘው። የትሬንት አሌክሳንደር አርኖልድም ጉዳይ በአሁን ሰዓት ላይ ያልተጠናቀቀ እንዲሁም ደግሞ ምናልባትም በዚህ ክረምት የመጀመሪያው መልቀቂያ ሊሆን እንደሚችል ነው እየተገለጸ የሚገኘው። የቨርጅል ቫን ዳይክ ጉዳይም ንግግር መጀመሩ ነው እየተገለጸው። የሪያል ማድሪዱ የመስመር ተጫዋች ፌርላንድ ሜንዲ ከትላንት በስቲያ የሻምፒየንስ ሊግ ጨዋታ ላይ ጉዳት አጋጥሞ ተቀይሮ መውጣቱ ይታወሳል። አሁን ላይ ፌርላንድ ሜንዲ በምሽቱ ጨዋታ የጡንቻ ጉዳት አጋጥሞት መቀየሩ የተገለጸ ሲሆን ይህን ተከትሎ ፌርላንድ ሜንዲ በጉዳቱ ምክንያት እስከ 1 ወር ድረስ ከሜዳ ሊርቅ እንደሚችል ነው የተገለጸው። ፌርላንድ ሜንዲ በቀጣይ ከቪያሪያል፣ ሌጋኔስ፣ ሪያል ሶሴዳድ እንዲሁም ደግሞ ቫሌንሲያ ጨዋታዎች ያመልጡታል ተብሎም ይጠበቃል። ሪያል ማድሪድ በቀጣይ ከአርሰናል ጋር በሚያደርገው የሻምፒየንስ ሊግ የሩብ ፍጻሜ ጨዋታ ሜንዲ ይመለሳል ተብሎ ነው የሚጠበቀው። የሳምንቱ ምርጥ ተጫዋችም ታውቋል። በሳምንቱ አጋማሽ የተደረጉ የአውሮፓ ሻምፒየንስ ሊግ የጥሎ ማለፍ ጨዋታዎች ተከትሎ ከቀረቡ እጩዎች ውስጥ የሳምንቱ ምርጥ ተለይቶ ታውቋል። በዚህም መሰረት የፒኤስጂው ግብ ጠባቂ ዶናሩማ የሻምፒየንስ ሊጉ የሳምንቱ ምርጥ ተጫዋች ተብሎ ነው መመረጥ እየቻለው። ዶናሩማ ፒኤስጂ ሊቨርፑልን በመለያ ምት ባሸነፈበት ጨዋታ ጥሩ እንቅስቃሴ ሲያደርግ እንዲሁም ደግሞ 2 የመለያ ምቶችን በማዳን የጨዋታው ልዩነት ፈጣሪ እንደነበር የሚታወስ ጉዳይ ነው። በተጨማሪም የሳምንቱ ምርጥ 11 ይፋ መደረጉ ነው የተመለከት ነው። ዩኤፋ ሕጉን ለመቀየር ንግግር መጀመሩን ገለጸ። የአውሮፓ እግር ኳስ ማህበር ጁሊያን አልቫሬዝ በትላንትናው የቻምፒየንስ ሊግ ጨዋታ መለያ ምት ትክክለኛውን ውሳኔ መሆኑ በወጣው ይፋዊ መግለጫ አረጋግጧል። አትሌቲኮ ማድሪድ የጁሊያን አልቫሬዝ መለያ ምት መሰረት ተከትሎ ለዩኤፋ ማብራሪያ መጠየቁ ተገልጿል። የዩኤፋ በበኩሉ በወጣው ይፋዊ መግለጫ ንክኪው ያን ያህል ባይሆንም የጎሉ እየተሻረው በሁለት እግሩ በመንካቱ ነው በማለት ተናግሯል። የዩኤፋ አክሎም ጎሉ መሻሩ ትክክለኛ ውሳኔ ነው ያለ ሲሆን አሁን ላይ ባለው ሕግ መሰረት ቫር ጣልቃ በመግባት ጎሉን ሰርዟል ሲል ስለ ውሳኔው ትክክለኛነት አብርቷል። ዩኤፋ ስለ
ስለ ህጉ ምን ይላል የሚለውን ስንመለከት ዩኤፋ በመግለጫው በፍጹም ቅጣት ምት ወቅት እንዲተገበር የወጣው በሁለት እግር መንካትን የሚከለክል ህግ እንዲቀር እንደሚፈልግም ነው የጠቆመው። ሆን ተብሎ ታስበው በእግር ኳስ በማይነካ ወቅት ህጉ ተግባራዊ እንዳይሆን ለማድረግ ከፊፋ ጋር እንዲሁም ደግሞ ከዓለም አቀፉ የእግር ኳስ ማህበር ቦርድ አይኤፍኤቢ ጋር ንግግር መጀመሩ ነው የተገለጸው። ሪያል ማድሪድ ከትላንት በስቲያ ምሽት አትሌቲኮ ማድሪድን በመለያ ምት ሲያሸንፍ በቫር የተሻነው የጁሊያን አልቫሬስ መለያ ምት ውሳኔ የብዙዎች መነጋገሪያ እንደነበር ነው የተመለከት ነው። ፈረንሳይ ስብስቧን አሳውቃለች። በአሰልጣኝ ዲዲዬ ዴሾፕ የሚመራው የፈረንሳይ ብሔራዊ ቡድን በቀጣይ ላለበት የኔሽንስ ሊግ የሩብ ፍጻሜ ጨዋታዎች ስብስባቸውን አሳውቋል። የብሔራዊ ቡድን አምበል ኪሊያን ምባፔ ወደ ስብስብ መመለሱን ነው እየተመለከተ ነው። የፒኤስጂው የፊት መስመር ተጫዋች ዱዌም ለመጀመሪያ ጊዜ ለፈረንሳይ ብሔራዊ ቡድን ጥሪ ቀርቦለታል። ፈረንሳይ በቀጣይ ከክሮሺያ እንዲሁም ደግሞ የኔሽንስ ሊግ ጨዋታዎችን የምታደርግም ነው የሚሆነው። ባየር ሙኒክ የወሳኝ ተጫዋቾችን ውል ማራዘም ችሏል። የቡንደስሊጋው ሀያል ክለብ ባየር ሙኒክ የወሳኝ የመሃል ሜዳ ተጫዋቾችን ውል ማራዘሙ ነው ይፋ እየተደረገው። ጀርመኒያው አማካይ ጆሹዋ ኪሚች በባየር ሙኒክ ቤት እስከ 2029 የውድድር ዘመን መጨረሻ ድረስ የሚያቆየውን ፊርማ ማኖሩን ይፋ አድርጓል። የ30 ዓመቱ ጆሹዋ ኪሚች በባየር ሙኒክ ቤት ያለውን ውል በአመቱ መጨረሻ እንደሚጠናቀቅ የሚታወስ ሲሆን በሌሎች ክለቦች ይፈለግም ነበር። ባየር ሙኒክ አላማዬን ለማሳካት ምርጥ ቦታ ነው፣ እዚህ ደስተኛ ነኝ፣ ያልጨረስኩት ብዙ ነገሮች አሉ ሲል ጆሹዋ ኪሚች ከፊርማው በኋላ ተናግሯል። የፕሪሚየር ሊግ የወሩ ምርጥ ተጫዋችም ታውቋል። በሊቨርፑል መሪነት የቀጠለው የእንግሊዝ ፕሪሚየር ሊግ የወራ የካቲት የወሩ ምርጥ ተጫዋች ይፋ ተደርጓል። ይህንን ተከትሎ ግብጻዊ የፊት መስመር ተጫዋች ሞሐመድ ሳላ የወሩ ምርጥ ተጫዋች ተብሎ በአብላጫ ድምጽ መመረጡ ነው ይፋ የተደረገው። ሞሐመድ ሳላ በወሩ ባደረጋቸው የፕሪሚየር ሊግ ጨዋታዎች 6 ግቦችን ሲያስቆጥር 4 አመቻችቶ ማቀበል ችሏል። ሞሐመድ ሳላ በዘንድሮው የውድድር ዓመት ለሁለተኛ ጊዜ የፕሪሚየር ሊጉ ምርጥ ተብሎ መሸለሙ ነው የተገለጸው። በዚህም ጀርመን ስብስቧን ይፋ አድርጋለች። በአሰልጣኝ ጁሊያን ኔግልስማን የሚመራው የጀርመን ብሔራዊ ቡድን በቀጣይ ላለበት የኔሽንስ ሊግ የሩብ ፍጻሜ ጨዋታዎች ይፋ ማድረጉን ነው እየተመለከተ ነው። ስብስቡ ይፋ ሲደረግም ካሪም አዲየሚ እንዲሁም ደግሞ ሊዮን ጎሬስካ በብሔራዊ ቡድኑ ድጋሚ ጥሪ ተደርጎላቸዋል። የኢንተር ሚላኑ የኋላ መስመር ተጫዋች የሆነው ያን ዩሬል ቢሴክ ለመጀመሪያ ጊዜ ለጀርመን ብሔራዊ ቡድን መመረጡ ነው የተመለከተ ነው። ሜንዞ አማካይ ናዲም ከ5 ዓመታት ቆይታ በኋላ የጀርመን ብሔራዊ ቡድን ጥሪ መቅረቡን ነው የተመለከት ነው። ጀርመን በቀጣይ ከጣሊያን ተጠባቂ የኔሽንስ ሊግ የሩብ ፍጻሜ የደርሶ መልስ ጨዋታም የሚጠብቃት ነው የሚሆነው። አሰልጣኝ ኡናይ ኤምሬ በራሳችን መኩራት አለብን ሲሉ ተናግሯል። ለፒኤስጂ አቅማችንን እናሳያለን ሲል ሚንግስም ተናግሯል። የአስቶን ቪላ ዋና አሰልጣኝ ኡናይ ኤምሬ ቡድናቸው በሰራው ድንቅ ስራ ሊኮራ እንደሚገባው የገለጹ ሲሆን ራሳችንን ለዓለም ቡድን ጎን አድርገን አስቀምጠነዋል ያሉት አሰልጣኝ ኡናይ ኤምሬ በዚህ መልኩ መኩራት አለብን፣ ነገር ግን የበለጠ ማሰብ ይገባናል ሲሉ ተናግሯል። ፒኤስጂ ለፕሪሚየር ሊጉ መሪ እንዲሁም እስከ ማክሰኞ የአውሮፓ ምርጥ ቡድን ለሆነው ለፕሪሚየር ሊጉ ሊቨርፑል ያለውን ጥንካሬ አሳይቷል ሲሉ አሰልጣኝ መናገራቸውን እየተመለከትን ሲሆን የቡድኑ ተጫዋች ሚንግስ በበኩሉ ወደ ፓሪስ ሄደን ምን ማድረግ እንደምንችል እናሳያለን፣ ትልቅ ጥንካሬ እንዲሁም ደግሞ አቅም በቡድናችን አለ በማለት ነው የተናገረው። አስቶን ቪላ በሩብ ፍጻሜው ከፈረንሳዩ ክለብ ፒኤስጂ ጋር የሚገጥም ነው የሚሆነው። የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። ፕሮግራሞቻችን እንዴት አያቻቸው? ሀሳብ አስተያየታችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ ፕሮግራሞቻችን ይህንን ይመስሉ ነበረ። ሀሳብ አስተያየታችሁን ኮሜንት ቦክስ ላይ ብታጋሩን ደስ ይለናል። ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ነው የምንጋብዛቸው። የዛሬ ፕሮግራሞቻችን ይህንን ይመስላሉ። በነገው ጠዋት ፕሮግራሞቻችን እስከምንገናኝ ቻው ቻው። መልካም ጊዜ፣ መልካሙ ሊሆንላችሁ።